ዩናይትድ እንግዲህ ከ3 የፕሪሚየር ሊግ ጨዋታ ያለማሸነፍ ጉዞ በኋላ አራተኛው ጨዋታ ላይ ክሪስታል ፓላስን ከሜዳ ውጪ ተጉዞ ማሸነፍ ችሏል። የዛሬውን ጨዋታ እንግዲህ ከመመራት ተነስቶ ነው ማሸነፍ የቻለው። ብዙ ጊዜ እንግዲህ ዩናይትድን ካለፉት ጨዋታ እንደተመለከትነው 1-0 እየመራ እንግዲህ አቻ እየወጣና ካምባክ እየተሰራበት ተመልክተናል። አሁን ደግሞ ራሱ ካምባክ ሰንቶ ማሸነፍ ችሏል። ሊሳንድሮ ማርቲኔዝ እንግዲህ ወደ ሜዳ ተመልሶ ከዓመት በኋላ እግር ኳስ መጫወት ችሏል። ስለ ጨዋታው የተወሰኑ ሀሳቦች እናነሳለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ወደ ቪዲዮ እንሂድ። ከባለፈው ስህተት የተማረው ሩበን አሞሪም እንግዲህ አማድን በቦታው ብራያን ምቤሞና የአማድን ጥምረት ላለመንካት እንግዲህ ወስኗል። ከጨዋታው በኋላ ስናወራ የነበረው ከጨዋታው በፊት የዚህኛው የክሪስታል ፓላሱን ጨዋታ በፊትም ስናወራ የነበረው ነገር የአማድና የምቤሞን ጥምረት ሩበን አሞሪም መንካት የለባቸውም እያለን ደጋግመን እያነሳን ነበረ። አሁንም ሩበን አሞሪም ያንን ጥምረት መረበሽ እንደሌለባቸው የገባቸው ይመስለኛልና አማድን በራይት ዊንግ ባክ ከዛ ምቤሞን በ10 ቁጥርና በማውንት እና በዝርክዚ ነበር የጀመሩት ጨዋታውን። ጥሩ እንቅስቃሴ የሚያስብል እንቅስቃሴ ያልተመለከተነው ፈርስት ሃፍ ላይ ክሪስታል ፓላሶች በደንብ መንቀሳቀስ ችለው ነበር። ሴኒ ላመንስም የተወሰነ ሴቭ ያደረጋቸው ኳሶችን ተመልክተናል። ግን ደግሞ ሌኒሮ ሸርተቴ ለሞረድ ሲሞክር ያ ሸርተቴ እንደማይሳካለትም አድርጎ ግን ኦልሬዲ ባላንሱን ስላጣ ብቻ ማቲታ ነግሮን ነክቶት ነበር። ያኛው ፔናልቲ ተሰጠ። ፔናልቲው ትንሽ አጨቃጫቂ ነበር። ግን ደግሞ ፕሪሚየር ሊግ አዲስ ህግ አፕዴት አድርጓል። ትዝ የሚላችሁ ከሆነ የአልቫሬዝ የአትሌቲኮ ማድሪድ ተጫዋች በነበረበት ሰዓት የቻምፒየንስ ሊግ ፔናልቲው ላይ ልክ እንደ ማቴታ እግሩ ተነክቶ ግን ደግሞ ጎል ሆኖ ጎሉ ተሽሮ ነበር የምታስታውሱት ከሆነና ያን አጋጣሚ ነበር ስጠብቅ የነበረው። ግን ደግሞ ፕሪሚየር ሊጉ አዲስ ህግ አፕዴት አድርጓል። በኳሱ ከተቆጠረ ያ ነገር ይደገማል የሚል ነገር ነው ሀሳብ ያመጡትና ስለዚህ ማቴታ እንግዲህ ሁለቱንም ፔናልቲ ማስቆጠሩን ችሏል። ሴኒ ላመንስን በሁለቱም ሳይድ ነው የሸወዱ። አንደኛውም በግራው ሳይድ አስተኛ፣ በድጋሚ ደግሞ በቀኝ ሳይድ ማስተኛት ችሎ ነው ጎሎችን ያስቆጠረውና ምናልባት ሴኒ ላመንስ ብዙ የፔናልቲ ሴቮችን ያደረገ በረኛ ነው ስንል ነበር አይደል? ወደ ዩናይትድ ከመምጣቱ በፊት ትንሽ የሆነ ነገር ሊያሳይ ይችላል፣ ሊቀራረብ ይችላል የሚል ግምት ነበረኝ። ግን በሁለቱም ሳይድ ስናየው የሚገናኝ ነገር አይደለም። ማቴታም አሪፍ ፔናልቲ ቴከር እንደሆነ ሁላችንም የምናውቀው ነገር ነውና ፈርስት ሃፍ ላይ ጥሩ እንቅስቃሴ ያድርገናል ለማለት በጣም ከባድ ነበረ። አሁንም የኳስ ነገር ትንሽ ይከብዳል ብዬ አስባለሁ። ከዚህ በፊት ያላየናቸው ነገሮች በሎንግ ቦል ስለምንጫወት ዩናይትዶች ኳስ ላይ ቅብብላቸው ፓስ ሲያደርጉ ለተጫዋች በስርዓት ያደርሳሉ የሚለውን ነገር ብዙ ፎከስ አላደረግንበትም ነበር እና ሩበን አሞሪም እንግዲህ አሁን ላይ መለስ ብሎ ደግሞ ከበረኛ ኳስ መጀመር ጀምረዋል እና እሱን ጨዋታ ስንጫወት ኳሶች ተጫዋቾች ወደ ፊት ለፊት መሄድ እየቻሉ አይደለም። ሌኒሮ ኳሶችን ክሮስ ሲያደርግ ተመልክተናል እና ኦልሞስት ተመሳሳይ ነገር ነው የተፈጠረ ያለው። በረኛው ሎንግ ቦል አላረገውም እንጂ እና ሌኒሮ እና ማቲያስ ዴሊት ኳሱን እየጀለጡትና ከፍ ለማድረግ እየሞከሩ ተመልክተናል። ከተከላካዮች ተቀብለው ወደ አታኪንግ የሚወስድ ሰው የለምና ያ የሚድፊልድ ችግር እንደሆነ ሁላችንም እናውቃለን። ሩበን አሞሪም ይሄን ነገር ለማስተካከል ትክክለኛ ተጫዋች ሲያገኙ እንደዚህ አይነት ጨዋታዎችን ቢጫወቱ በጣም የተሻለ ነው ብዬ አስባለሁና የመሃል ሜዳ ችግራቸውን እስኪሚፈቱ ድረስ ሎንግ ቦል የተሻለ ነው። በኳስ ቁጥጥር ላይ አሪፍ ስንሆን ማሸነፍ እንደማንችል እናውቀዋለንና አሁንም ይሄን ያለ የተሻለ ኳስ ቁጥጥር ነበረ ለማለት ያዳግተኛል። ከዚህ በፊት እንደምናውቃቸው እንደ ኤቨርቶን ጨዋታ ላይ ምናምን አልነበረም። ዛሬ ቆንጆ ጎሎች ነው የተመለከትነው። የዝርክዚም የመጀመሪያው አቻ ያደረገችን ጎል በጣም ጸዴ ጎል ናት። ጎልም አልመሰለኝም ነበርና ከዛኛው ሳይድ በደረቱ አረጋግቶ በግራው የጀለጣት ኳስ በጣም ቆንጆ ነበረች። የብሩኖና የማውንት የቅጣት ምት ጥምረትም አሪፍ ነበር። ምናልባት እዚህ የሚላችሁ ከሆነ አሽላይ ያንግና ሩኒ አርሰናልን 8-2 በምናሸንፍበት አጋጣሚ ልክ ተመሳሳይ አይነት ነገር የሚመስሉ እንደዚህ የቅጣት ቅብብሎች ነበሩ ጎል ያስቆጠሩትና ጎሉም ጎል አልመሰለኝም። የሱኛውም ትንሽ ያለ አይደል የማጠብቋቸው ጎሎች ናቸው ዛሬ ዩናይትድ ያስመለከቱትና የቅጣት ምት ጎሎች ገብቷል። ለዝርክዚ አሪፍ የሆነ አረጋግቶ ይሆናል አይደል አሪፍ የሆነ አጥቂ የሚጠይቅ ነገር ያሳየናልና ኳሊቲውን በትንሹ መልኩ አሳይቶናል። ግን ደግሞ አሁንም ዩናይትድ የአጥቂ መስመር ተጫዋች ያስፈልገዋል። ሴስኮን ለምን እንዳስፈረመና ሩበን አሞሪም በሴስኮ መጮት ለምን እንደሚመርጥ ያየነበት ይመስለኛልና ዝርክዚ እውነት ለመናገር 9 ቁጥር ተጫዋች ነው ለማለት ያዳግተኛል። የማቲያስ ኩኛ ለመኖር አሁንም ዋጋ ያስከፍለናል። ግን ደግሞ ከኔክስት ዌስትሃሙ ጨዋታ ላይ እንደሚኖር ሩበን አሞሪም ስላረጋገጡ ብዙ የሚያሳስበው አይመስለኝም እና የኦልድ ትራፎርድ ጉዟችንን እንደ አዲስ በማሸነፍ ይጀምራሉ ብዬ ተስፋ አደርጋለሁ። የዛሬው ጨዋታ በጣም አሪፍ ነበር። ከረፍት በኋላ
ለማሸነፍ ያደረጉት ጥረት አለማድነቅ አይቻልም፣ ማድነቅ ግዴታችን ነው። ምክንያቱም እየተመራን ነበር፣ ጥሩ ጨዋታ እየተጫወትን አልነበረም። የኤቨርተኑን ጨዋታ ላስታወሰ ዩናይትድ 1-0 እየተመራ በ11 ተጫዋች ወጥቶ ካምባክ ይሰራል ማለት ከባድ ነበር። ጨዋታውም ስለማያምር ይሄን ያህል አልጠበቅኳቸውም ነበርና ደግሞ ጥሩ እንቅስቃሴ አድርጓል። ጥሩ መከላከልም አድርገው እንግዲህ ውጤቱን አስጠብቀው መውጣት ችለዋል። ሌላኛው ያው ሌኒሮ ከትንሽ ያኛውን ፋውልም ከሰራ ከመስራቱም በላይ ጥሩ እንቅስቃሴ እያደረገም አልነበር። በማዝራዊ ተቀይሮ ወጥቶ ነበር። ልክ የአቻነት ጎል ስትቆጠር ነበርና ሌኒሮ የሚወጣው ወንበር ላይ እንዳዘነ ያስታውቃል እና ጥፋት እንደሰራ ያውቀዋል። ያኛው በቃ ወይ ሸርተት ይወርዱ አልወረደ ባላንሱ ሙሉ ለሙሉ ነው ያሳተውና ፔናልቲው ዩናይትድ ሊሸነፍበት የሚችልበት አጋጣሚ እድል ነው የተፈጠረውና ሌኒሮ ምናልባት ከረጅም ጊዜ በኋላ መጥፎ ፐርፎርማንስ ያየውበት ጌም ይመስለኛል። ጥሩ አልነበረም። ዛሬ ላይ ማዝራዊን ቀይሮ ማስገባቱ አሪፍ ነው፣ ግን ደግሞ ተቀያሪ የላይኞቹ ሳይድ ነበር ተቀያሪ አሪፍ አልነበረም። ዶርጉ ዳሎ አሁንም አሪፍ ኳሶችን ያገኛል። ጥሩ ኳሶች ለምን እንደሆነ አላውቅም። ዶርጉም ጋር ሆነ ዳሎ ጋር ይደርሳሉ፣ ግን አይጠቀሟቸውም። ዳሎ በጣም የአየር ኳሶችን ለመጀለጥ ሲሞክር አይተነዋል፣ ግን ወዴት እንደሚመታችሁ እየተረዳን አይደለም። ያው ሊሳንድሮ ማርቲኔዝ ስለተመለሰ አሳየው ብለን ሉክሾን በላይኛው በኩል ያጫውታል ሮበን አሞሪም የሚል ተስፋ እናደርጋለን። ዛሬ በአጠቃላይ 3 ነጥብ ስላሳካና ከተከታታይ 3 የፕሪሚየር ሊግ ጨዋታ ያለማሸነፍ ጉዞ በኋላ ወደ ማሸነፍ ስለተመለሰ የሮበን አሞሪም ቲም መነቃቃት ይኖረዋል ብዬ ተስፋ አረጋለሁና ሶስቱ ጨዋታዎች በጣም በተለይ የኤቨርተኑ ጨዋታ የሰኞ ምሽቱ ከባድ ነበርና አሁን ዛሬ ሽንፈት ቢገጥመን ኖሮ በጣም ከባድ ይሆናል ብዬ አስባለሁና አሁን በደረጃ 6ኛ ላይ ተቀምጠናል። እንግዲህ አስቶን ቪላ ይበልጠናል። በዚህ በኩል ደግሞ ሰንደርላንድን በርነማውዝን ስላሸነፈ ከደረጃው ከፍ ብሎ ተቀምጧል። አሁንም ቢሆን ብዙ የራቅን አይመስለኝም። 21 ነጥብ አለን። አርሰናል 29 ነጥብ ነው ያለው። ፕሪሚየር ሊጉ ገና 10ዎቹ ሳምንት ላይ ነው ያለው። ከዚህ በኋላ እስከ 30 ሳምንት ድረስ እንቆያለን። ስለዚህ የቶፕ 4 እድላችን በእጃችን ላይ ነው ያለው። ጨዋታዎችን አለማባከን፣ ጨዋታዎችን አለመሸነፍ የዩናይትድ እና የዩናይትድ ስራና የሮበን አሞሪም ጌም ማኔጅመንት ይመስለኛልና ዩናይትዶች አሁንም የሚያገኟቸው ቲሞች ኦልሞስት 10 ነበር የተባለው ከኤቨርተን እና ከክሪስታል ፓላስ በኋላ እንግዲህ የተሻለ እንቅስቃሴ የምናይበት የምናሸንፍበት ጨዋታ ይመስለኛል። ያሰብኩት እኔ ምናልባት ክሪስታል ፓላስ ይከብደናል ከሜዳ ውጪ ብዙ አናሸንፍም የሚል እምነት ስለነበረኝ ነበርና ያ ስላስሩ ጨዋታም ስናወራ ከሰማችሁኝ ክሪስታል ፓላስ ላይ ትንሽ ልንቸገር እንችላለን የሚል ሀሳብ ነበር ሼር ሳደርጋችሁ የነበረው። የኤቨርተኑን ጨዋታ በኮንፊደንስ እናሸንፋለን ብዬ ነበር፣ ግን ደግሞ ተገላቢጦች ነው። ኤቨርተን ላይ በ10 ተጫዋች ተሸነፍን። ክሪስታል ፓላስ ከሜዳ ውጪ እየተመራ ካምባክ ሰርተን አሸንፍንና ከሞላ ጎደል ይሄ እንቅስቃሴ በጣም አሪፍ ነው። ሌሎቹ ከባድ የሚባል ተጋጣሚ ያላቸው፣ ዩናይትድ ከባድ የሚባል ተጋጣሚ የለውም። ጥሩ ከተጫወተ ማሸነፍ የሚችላቸው ቲሞች ነው ያሉትና ኩኛም ስለሚመለስ አሪፍ ይሆናለታል። እነ ብራይን ምቤሞ ወደ አፍሪካ ዋንጫ ሳይሄዱ እንግዲህ ቶሎ ብሎ ቶፕ 4 ላይ መቀመጡ ለሱ ትልቅ አድቫንቴጅ ነው ብዬ አስባለሁ። ከዚህ በቀሩን 7-8 ቀላል የሚባሉ ጌሞች መካከል እንደ ኒውካስትል ማግኘታችን የማይቀርም። ኒውካስትል መጥፎ ፐርፎርማንስ ነው ያለው ለማለት ይከብደናል። ትላንትና ኤቨርተንን ማሸነፍ ችሏል። ፒክፎርድ ያሳየው ፐርፎርማንስ በጣም የሚያስቅ ነበረ። እኛ ላይ እንዴት እንደነበረ ሁላችንም እናውቃልና የዩናይትድን ጨዋታ ያስታውሰ ፒክፎርድን አለማድነቅ በጣም ከባድ ነው። ማን ኦፍ ዘ ማችም ነበረ፣ የጨዋታው ምርጥ ተብሎ ነበረ። የሳምንቱ ምርጥ ቲም ውስጥ ሲካተትም ፒክፎርድ ተካቶ ነበርና ኒውካስትል ላይ ያሳየው ፐርፎርማንስ ደግሞ ያስቅ ነበርና አንዳንድ ተጫዋቾች ያላቸው ፐርፎርማንስ አንዳንድ ቡድን ላይና አንዳንድ ሌላ ቡድን ላይ ሲሆን ይቀያየራልና የትላንቱን የፒክፎርድ አቋም ላይ ዩናይትድ ላይ የተመለከተው ፒክፎርድ እነዛ የዝርክዚን ኳሶች ቴስቶች ሲመልስ የነበረው ፒክፎርድ ያ ነበር ቢባል ያስቅ ነበርና ላየው ያው ጨዋታ ላይ ትንሽ የወኔ ሞመንት ይኖረዋል ብዬ አስባለሁና ወኔ ላይ ስለነበርና አሪፍ አቋም ላይ ስለነበር በዛ ሰዓት ኳሶቹ ዜቭ አድርጎ እንግዲህ ቡድኑን ተሸክሞ ወጥቶ 3 ነጥብ ማሳካት ችሏል። ዩናይትድ አሁን ላይ ጥሩ የሚባል እንቅስቃሴ ላይ አይደለም። የገዛችሁ 3 አታኪንግ አሁን ላይ ያገለገሉት አይደለም። ብራይን ምቤሞና ብራይን ምቤሞ ብቻ ነው ኮንስታንትሊ እያገለገለው የሚገኙት። በጥሩ አቋም ላይ የሚገኙ እሱ ነው። ማቲያስ ኩኛ ተመልሶ ሁለተኛ ጉዳት ነው ያስተናገደው በዚች በ10 ምናምን ጌም ውስጥና ከበርንላይ ጨዋታ በኋላ አሁን ተመልሶ ጉዳት ነው ያስተናገደው። ሴስኮ እንግዲህ ለወራት የሚያቆይ ጉዳት ነው የገጠመው። ሴስኮ ፕሪሚየር ሊጉም ሲጀመር ከቤንች እየተነሳ እየጀመረ ነበርና ሶስቱም አንድ ላይ ኮንስታንትሊ ረጅም ጨዋታ እያደረጉለት ያልሆነ ቡድን ነው ብለን መናገር እንችላለን። ከፍተኛ ወጪ አውጥቶባቸዋል። ከፍተኛ ፈሰስ ያደረገበት ቦታ ግን ደግሞ
ሶስቱም በተገቢ መንገድ እያገለገሉት አይደለም። አሁን ደግሞ ብራያን ምቤሞ መሄዱ የማይቀር ነገር ነው። የማቲያስ ኩኛና የሴስኮ አቋም ይጠበቃል። የክሪስታል ፓላሱ ጨዋታ ትክክለኛ 3 ነጥብ ነው ያሳካ ነው። በደንብ ሞቲቬት ሊያደርጋቸው የሚችል 3 ነጥብ ነው ብዬ አስባለሁ። ሌሎች ጨዋታዎች ይደረጋሉ። ሊቨርፑል ምናልባት በሰፊ ጎል ሁኔታ የሚያሸንፍ ከሆነ ሊበልጠን ይችላል። የጎል እንትኑ ጠባብ ስለሆነና እሱን ምን እንመለከታለን። ብቻ አሁን ያለን ደረጃ 6ኛ ላይ ተቀምጠናል። በሚቀጥለው ሳምንት ደግሞ ዩናይትድ ምን ያሳየናል? እስቲ በዚህኛው ሳምንት አዳዲስ ነገሮች ከተሰሙ ደግሞ መጥቼ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።